በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላምና በጤና ደረሳችሁ አደረሰን። ሰኔ 21 በእመቤታችን በቅድስት ድንግል ማርያም ስም የመጀመሪያ ጊዜ ቤተክርስቲያን የታነጸችበትን ዕለት የምናከብርበት የምናስብበት ታላቅ ዕለት ነው። ስለዚህ ይህንን ምክንያት በማድረግ ታሪኩን እንደሚከተለው ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰኔ 21 ከእመቤታችን ከቅድስት ድንግል ማርያም 33ቱ በዓላት መካከል አንዱ ነው። ሕንጸተ ቤተ ክርስቲያን ይባላል። የመጀመሪያው ቤተ ክርስቲያን የታነጸችው በዛሬዋ ቀን ነው። አናጺውም ራሱ ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታውም በፊልጵስዩስ ነው። ቤተ ክርስቲያኗ የተሰየመችው ደግሞ ክብር ይግባትና በእመቤታችን በቅድስት ድንግል ማርያም ስም ነው። ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ በርናባስ እንዲሁም ሌሎች ቅዱሳን ሐዋርያት በፊልጵስዩስ ተሰብስበው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አእላፍ መላእክትን አስከትሎ ይወርዳል። እመቤታችንም በቀኙ ነበረች። 3 ድንጋዮችን አንስቶ ጎተታቸው፣ እንደ ሰም ተለጠጡ፣ እንደ ግድግዳም ሆኑ። ዳግመኛም የብርሃን ምሰሶ ወረደ፣ በሰማይቷ ኢየሩሳሌም አምሳያ አድርጎ አነጻት። ሁለተኛዋም ተጠናቀቀ። ዳግመኛ በነጋው ሰኔ 21 ቀን እመቤታችንና ቅዱሳን መላእክትን አስከትሎ ይወርዳል። ቅዳሴ ቀድሶ ለሐዋርያቱ አቆረባቸው። ፍጹም ደስታ ሆነ። ከዚህ በኋላ ቅዱሳን ሐዋርያት ከጌታ እንዳዩት በዓለም ዞረው ቤተክርስቲያን አንጸዋል። ከዚያ በፊት የነበረው የሰሎሞን ቤተ መቅደስ የአይሁድ ምኩራብ፣ የአይሁድ ሥርዓት አምልኮ መፈጸሚያ እንጂ የአዲስ ኪዳን የቁርባን ሆነ የጥምቀት ሥርዓት መፈጸሚያ አልነበረም። ታዲያ ሐዋርያት የት ነበር ሕዝቡን የሚያጠምቁት የሚያቆርቡት ቢሉ በየሰው ቤት ነበር። ዳግመኛ በዛሬዋ ቀን ታላቁ ነቢይ ቅዱስ ኤልሳዕ አረፈ። ይህ ነቢይ በ12 ጥማድ በሬ ሲያርስ ቴስብያዊው ነቢዩ ኤልያስ ተከተለኝ አለው። ምንም ሳያቅማማ ሀብት ንብረቱን ትቶ ተከተለው። ኤልያስ በእሳት ሰረገላ ከማድረጉ በፊት ምን እንዳደርግልህ ትፈልጋለህ ይለዋል። በአንተ ላይ ያደረ ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ ይደርብኝ ይለዋል። እንደ ቃሉ ሆነለት፣ ተደረገለት። ኤልያስ 1 ሙት ሲያስነሳ ኤልሳዕ 2 ሙት ያስነስቷል። ኤልያስ 1 ጊዜ ባህር ሲከፍል ኤልሳዕ 2 ጊዜ ባህር ከፍሏል። እመቤታችን ቅድስት ድንግል ማርያምን የኤልሳዕ ጋን ይላታል። ኤልሳዕ የመረረውን ውሃ እንዳጣፈጠ እመቤታችንም ይህን መራራ ዓለም ጌታን በመውለዷ ጣፍተዋለች። የዚህ ነቢይ ድንቅ ታሪክ